በአንድ ጸጥታ በተሞላበት ትንሽ መንደር ውስጥ አንዲት ደሃ አሮጊት ትኖር ነበር። ምንም አይነት ንብረት አልነበራትም። ቤቷ ከጭቃና ከእንጨት የተሰራ ነበር። ልብሶቿ እጅግ ያረጁ፣ ለብዙ ዓመታት የተለበሱ ነበር። ነገር ግን ፊቷ ሁልጊዜ ሰላም ይታይበታል። በመንደሩ ሰዎች ሁሉ ትወደድ ነበር። ምንም ችግር ሲገጥማቸው ወደ እሷ መጥተው ምክርን ይፈልጋሉ። ቃላቷ ብዙም አይደለም፣ በጣም ጥቂት ናቸው፣ ነገር ግን ልብን የሚያሳርፉ ናቸው። አንድ ቀን አንዲት ወጣት ሴት እያለቀሰች ወደ ቤቷ መጣች። አይኖቿ በእንባ ረሰው ነበር። ልጅቷም ወደ ቤት ገብታ ተቀመጠችና በቀስታ አሮጊቷን እንዲህ ስትል ጠየቀቻት። እናቴ፣ እንዴት ሁልጊዜ ሰላማዊና ደስተኛ ነሽ? በዙሪያሽ ብዙ ችግሮች አሉ፣ አንቺ ግን ሁልጊዜ ደስተኛ ነሽ አለቻት። ተከፍተሽም አታውቂም አለቻት። አሮጊቷ በፍጥነት አልመለሰችም። ትንሽ ሻይ በእጇ ሰጠቻትና ከዚያም በአንድ ማዕዘን የበራውን ትንሽ የሻማ መብራት አመለከተቻት። ያንን ብርሃን ታያለሽ አለቻት። ትንሽ ነው፣ ግን ክፍሉን ሙሉ ያበራል። ከዚያ በቀስታ ታሪኳን ጀመረች። በወጣትነቴ ባል ነበረኝ፣ ልጆችም ነበሩ፣ ድሆች ነበርን። ነገር ግን ቤታችን በፍቅርና በደስታ የተሞላ ነበር። አሮጊቷ ፊቷ በትዝታ ተሞላ። አንድ ቀን ባሌ በጠና ታመመ። ገንዘብ አልነበረንም፣ እርዳታ የሚሰጠን ሰው አልነበረም። ዓይኔ እያየ ከዚህ ዓለም በሞት ተለየ። የሳቅ ቤታችን በዝምታ ተሞላ። በዚያን ጊዜ ልቤ ተሰበረ። ብዙ ቀን ብዙ ሌሊት አለቀሱ። ብርሃኔ እንደጠፋ ተሰማ። ሁሉም ነገር ጨለማ ሆነ። ነገር ግን በአንድ ጠዋት ልጆቼን ተመለከቱ። እነሱ እኔን ይመለከቱ ነበር፣ መጽናናትን ይፈልጋሉ። በዚያ ጊዜ አንድ ነገር ተረዳው። አውሎ ነፋስን ማቆም አንችልም፣ ግን እንዴት እንደምንቀበለው መምረጥ እንችላለን። ሕይወት ጥሩ ቀንና ክፉ ቀን ታመጣለች፣ ግን ውስጣችን ያለው ብርሃን እኛ ካልፈቀድን አይጠፋም። በየጠዋቱ ይህንን መብራት አበራለሁ እና ራሴን እንዲህ እላለሁ፣ ዛሬ አዲስ ቀን ነው። ሐዘኔን ለመርሳት ለመሳቅ አንድ ትንሽ ምክንያት መፈለግ ጀመርኩ። ትናንሽ ምክንያቶች፣ የፀሐይ ብርሃን መውጣት፣ የወፎች ድምፅ፣ የጎረቤቶች ሰላምታ፣ ብቻ ሁልጊዜ አንድ ነገር አለ። ወጣቷ በቀስታ ጠየቀች፣ እንደገና ክፉ ነገር ቢከሰትስ? አሮጊቷ በቀስታ ፈገግ አለች። ህመም ይመጣል፣ ህመም ይሄዳል። ማልቀስ ከፈለግሽ አልቅሽ፣ ግን በሐዘን ውስጥ ቤት አትስሪ። ምንም ነገር ለዘላለም አይቆይም። ደስታም አይቆይም፣ ሐዘንም አይቆይም። ደስታ የዓለም ስጦታ አይደለም፣ እኛ የምንመርጠው ነው እንጂ አለቻት። ወጣቷ መብራቱን እየተመለከተች ተቀመጠች። የሻማውን እሳት ነፋስ ወደዚህና ወደዛ ሲነፍስ ያንቀሳቅሰዋል፣ ነገር ግን አያጠፋውም። ልጅቷም ይህንን ባየችና በሰማች ጊዜ ተረዳች። አሮጊቷን አመስግና ወደ ቤቷ ተመለሰች። በቤቷም እንደደረሰች ትንሽ መብራት አብርታ ራሷን እንዲህ አለች፣ ዛሬ አዲስ ቀን ነው። አንድ ምክንያት እፈልጋለሁ ለመሳቅ። ምክንያቶቹ ምንም ያህል ትንሽ ቢሆኑ እንኳን የጠዋት ነፋስ፣ የልጆች ሳቅ፣ የትኩስ ዳቦ ሽታ። እንዲህም ስታደርግ በቀስታ ልቧ ተቀየረ እና ሰዎች ለውጧን አዩ። እንዴት እንዲህ ሰላማዊ ሆንሽ አሏት። እሷ ፈገግ አለች። ብርሃኑ ከውጭ አይጀምርም፣ ከልብ ውስጥ ይጀምራል አለቻቸው። ከዛ ቀን ጀምሮ በደስታ መኖር ጀመረች። ለተመሳሳይ ታሪኮች ሰብስክራይበር ማድረግ አይርሱ።